ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የዩቲዩብ ቤተሰቦች? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። አዲስ ነው ቻናሌ። ኢንሻአላህ ወደ ሐዲሳችን ሁዘይፋ ረዲየላሁ ዐንሁ እንደገለጹት ነብዩ ሰለላሁ ዐለይሂ ወሰለም ከእንቅልፋቸው ሲነቁ በመፋቂያ አፋቸውን ጥርሳቸውን ያጸዱ ነበረ። ቡኻሪ ዘግቦታል። ኢብን ዑመር ረዲየላሁ ዐንሁ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። የአስሩን ሶላት ያሳለፈ ሰው ቤተሰቡንና ገንዘቡን እንዳጣ ይቆጠራል። ቡኻሪ ዘግቦታል። አብደላ ኢብን ዑመር ረዲየላሁ ዐንሁ እንዳስተላለፉት በአላህ መልእክተኛ የህይወት ዘመን ውሾች በመስጊድ ውስጥ ይመላለሱ ነበር። በዚህም ውሃ የሚያፈስ ውሾቹ በሸኑበት ላይ አልነበረም። ቡኻሪ ዘግቦታል። አቡ ቀታዳ ረዲየላሁ ዐንሁ እንዳወሱት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ለሶላት ኢቃም ሲደረግ እኔን ሳታዩ ከቦታችሁ አትነሱ። ቡኻሪ ዘግቦታል። አነስ ረዲየላሁ ዐንሁ እንዳወሱት ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ነገሮችን አመቻቹ፣ አታጨናንቁ፣ አበስሩ፣ ሰዎች ከኢስላም እንዲሸሹ አታድርጉ። ቡኻሪ ዘግቦታል። አነስ ኢብኑ ማሊክ ረዲየላሁ ዐንሁ እንዳወሱት እኛ አስሩን ከሰገርን በኋላ አንድ ሰው ወደ በኒ አምር ኢብን አውፍ ጎሳ መኖሪያ አካባቢ ከሄርን አስሩን እየሰገዱ ያገኟቸዋል። ቡኻሪ ዘግቦታል። አነስ ረዲየላሁ ዐንሁ እንዳወሱት ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። በመስጊድ ውስጥ መጥፋት ወንጀል ነው፣ ማካካሻው መቅበሩ ነው። ቡኻሪ ዘግቦታል። ኢብን ዑመር ረዲየላሁ ዐንሁ እንዳስተላለፉት ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ከሶላታችሁ የተወሰኑትን በቤታችሁ ስገዱ። ሱና ሶላቶችን ቤታችሁን መካነ መቃብር አታድርጉ። ቡኻሪ ዘግቦታል።